ታገኙ ዘንድ ሩጡ የሚል ሐዋርያው ብርሃነ ዓለም ማኅቶተ ቤተ ክርስቲያን የምንለው ቅዱስ ጳውሎስ ነው። አንደኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 24 ላይ ይነገራል። ታገኙ ዘንድ በርሱ በድምፃችሁ አይዟችሁ፣ አትፍሩ፣ ወይም ደግሞ አትድከሙ፣ ወይም አትሰልቹ። ታገኙ ዘንድ ሩጡ። እግዚአብሔር ከሁላችን ጋር ይሁን። ይህን ቃል የተናገረው እንዳልኳችሁ ብርሃነ ዓለም ማኅቶተ ቤተ ክርስቲያን በሚል ገላጭ ቃል የምንጠራው ብርሃነ ዓለም ቅዱስ ጳውሎስ ነው የነገረን። መልእክቱ የተጻፈላቸው የቆሮንቶስ ምዕመናን ናቸው። ቆሮንቶስ ደግሞ ግሪክ ውስጥ የምትገኝ ከተማ ነች። ግሪካውያን ደግሞ የማራቶኑ የሩጫው መስራቾች፣ ሩጫውን ሰርተው አሳድገው ለዓለም ያስረከቡ የስልጣኔ ምንጭና ፈርቀዳጅ የሆኑ ሕዝቦች ናቸው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በዓለም በሚደረግ ሰልፍ፣ በዓለም በሚደረግ ሩጫ፣ በዓለም በሚደረግ ሽልማት እየመሰለ የክርስትና ሕይወትን፣ የክርስትና ኑሮን፣ የክርስትና ሃይማኖትን ይሰብካል እና በዚህ በምሳሌ እየመሰለ ካስተማራባቸው ትምህርቶቹ መካከል አንዱ ታገኙ ዘንድ ሩጡ ብሎ ለክርስቲያኖች በዚህ በዓለሙ ሩጫ መስሎ ይህ መንፈሳዊ ሩጫ እንዴት እንደሚሮጥ፣ እንዴት ደግሞ የወርቅ ሜዳሊያ ሽልማት እንዴት እንደሚገኝ ያስተማረበት ነው። በዓለማችን ላይ እንደምታስታውሱት ሁለት አይነት በዚህ በሕይወታችን ስንኖር ሁለት አይነት ሩጫዎች እንዳሉ እናስታውሳለን። አንደኛው ስጋዊ ሩጫ ነው። ሁለተኛው ደግሞ መንፈሳዊ ሩጫ ነው። ስጋዊ ሩጫ ዓለማዊ ሩጫ ነው የሚባለው። መንፈሳዊ ሩጫ ደግሞ መንፈሳዊ ሩጫ ክርስቲያናዊ ሩጫ ይባላል። ማለት በክርስትና ሕይወት የምንኖረው፣ በክርስትና ሕይወት የምንገልጠው፣ በክርስትና ሕይወት የምናሳየው ሩጫ ማለት እና ትንሽ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንደነገረን ሩጫው በዓለም ያለውና በመንፈሳዊ ያለው ተመሳሳይ ሁኔታ ይኖረዋል፣ ልዩነት ሊኖረው ይችላል። ያንኛው ሁሉም ሃይማኖት ሳይለየው የሚሮጥ ሊሆን ይችላል። የኛው የክርስትና ሕይወት ደግሞ መጀመሪያ ክርስትናን መቀበል፣ በአብ በወልድ በመንፈስ ቅዱስ ስም አምኖ መጠመቅን ሊጠይቅ ይችላል። ሆኖም ግን ብዙ የሚያመሳስላቸው ነገሮች ደግሞ አሉ። ለምሳሌ አንድ ሯጭ በዚህ በዓለም ሲሮጥ ከመሮጡ አስቀድሞ ምኑን ማወቅ አለበት? የሩጫውን ዓላማ ማወቅ አለበት። ዓላማውን ማወቅ አለበት። ዓላማውን መረዳት አለበት። የሩጫውን ዓላማ ሳይረዳ የሚገባ ከሆነ በዓላማ ስለማይጸና ሊያሸንፍ አይችልም፣ ድል ሊያገኝ አይችልም፣ ሊሸልም አይችልም። ስለዚህ ዓላማውን ማወቅ ጸንቶ ለመኖር ይጠቅማል ማለት ነው። በቤተ ክርስቲያን ውስጥ በመንፈሳዊ ሕይወት ውስጥ ጸንተን እንዳንቆይ፣ ጸንተን እንዳንኖር የሚያደርገን አንዱ ዓላማን ካለማወቅ የተነሳ ነው። ቅዱስ ጊዮርጊስ 7 ዓመት ተጋደለ ስንል ለ7 ዓመት መጋደል ያው የማያቋርጥ ክርስቲያኖች በዛች ምድር የመኖር እድላቸው ተወስዶባቸው ሳለ ነገር ግን ያለማቋረጥ ምስክር የሆነው ቅዱስ ጊዮርጊስ ዓላማውን ስላወቀ ነው። ለዛሬ ክርስቲያኖች ለሕይወታቸው የጽናት ምሳሌ የሆነው ሰማዕቱ ዓላማውን ስላወቀ ነው። ማለት የሚኖርበትን ዓላማ የሚሄድበትን ዓለም ስለተረዳ ነው። እና በዚህ ዓለም የሚሮጡ ሯጮች አንደኛ ብዙ ጊዜ ልምምድ ያደርጋሉ። ከማሸነፋቸው በፊት፣ ድል ከመቀዳጃቸው በፊት፣ ከመሸለማቸው በፊት አንደኛ ወይም ሁለተኛ፣ ሶስተኛ ከመውጣታቸው በፊት ምንድን ነው የሚያደርጉት? ሯጮች ጧት እየተነሱ ልምምድ ነው የሚያደርጉት። ልምምድ ያላደረገ ሯጭ በዓለም ሊገኝ አይችልም። ሁሉም በዓለም
ሪከርድ የሰበሩ አንደኛ የወጡ ዓለም የዘመረላቸው ዝነኛ ያደረጋቸው ብዙ የወርቅ ሽልማት ያገኙ አንደኛ የወጡ ሁሉ በልምምድ ነው። እንደዚሁም በዚህ አንጻር ስናየው ቅዱስ ጳውሎስ ለማስተማር የፈለገው ይሄ ነው። በክርስቲያናዊ ሕይወትም ልምምድ ያስፈልጋል። ልምምድ ስል በአብ በወልድ በመንፈስ ቅዱስ ስም አብሮ መጠመቅን ሳይሆን ያ የመጀመሪያው መግቢያው ነው፣ ዋናው ነው ማለት መሰረቱ ነው ማለት። ነገር ግን በክርስቲያናዊ ሕይወት ለማደግ በክርስቲያናዊ ሕይወት ብርቱ ለመሆን በክርስቲያናዊ ሕይወት ለውጥ ለማምጣት ልምምድ ያስፈልጋል። በየጊዜው በአንድ ጊዜ ከታች ተነስቶ ላይ ድረስ ሊደረስ አይችልም። አውሮፕላን ከመሬት ተነስቶ ተሳፋሪዎችን ይዞ ሲነሳ ቀስ እያለ ነው መጀመሪያ ያኮበኮበ ሄዶ ምንድነው የሚያደርገው? መጀመሪያ መሬት መልቀቅ ነው አይደለ? መሬት እንደለቀቀ ደግሞ ቀጥታ ይሄዳል? አይሄድም። ቀስ እያለ ነው ከፍታውን እየጨመረ እየተዘዋወረ ወደ ቀኝ ወደ ግራ እያለ ሂዶ ከዋናው ቦታው ሲደርስ አሁን እንግዲህ ያው የተከበራችሁ ተሳፋሪዎች ምን ይላል? ከቃሉ ጋር ነበራችሁ? እውነታችሁ ነው? እሺ የተከበራችሁ ተሳፋሪዎች በእኛ እንነጋገረው ብዬ ነው። ምን ይላል? አዎ ቀበቷችሁን እንድትፈቱ ማን አዟል ነው የሚለው? አዎ ካፕቴኑ ዋናው አብራሪው አዟል ይላል። ይህ ሁሉ ግን የሚሆነው ከብዙ ቆይታ በኋላ ነው። የክርስትና ሕይወት ሲጀመር በአንድ ዝም ብሎ ገና አሁን ዓለም ያለ ሰው ገና እዚህ ቅዳሴ ሳያስቀድስ እዚህ ከደብሩ ቅዳሴ ሳያስቀድስ ቀጥታ ሄዶ ዝም ብሎ ገዳም አይገባም። እንዲህ የዚህን የደብሩን የገጠሩን ቅዳሴ የደብሩን ሰዓታት ማህሌት ዝማሬውን አገልግሎቱ ሳይለን በአንድ ጊዜ ሄዶ ገዳም ከሄደ እንደዚህ ነው ሊል ይችላል። ግን እየተለማመደ በዕለቱ ውዳሴ ማርያም የተለማመደ ጸሎተኛ የሰባቱን ውዳሴ ማርያም ይደግማል። የቀኑን ዳዊት የተለማመደ ጸሎተኛ 150ውን ዳዊት የሚጸልዩ ሰዎች አሉ በቀን። ያ ከልምምድ የሚመጣ ነው እንጂ በአንድ ቀን እንደው ዝም ብሎ ከታች ተነስቶ እስከላይ ዝም ብሎ ሲሄዳ አይኖርም ማለት ነው። ስለዚህ ምን ማየት አለብን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በክርስቲያናዊ ሕይወት ስንኖር ሁሉም ደረጃ በደረጃ ነው የሚወጣ። ቀስ እያሉ ነው። በአንድ ጊዜ አይበቃም። በአንድ ጊዜ ላይ ልሁን አይባልም። ቀስ እያሉ እያደጉ ነው ማለት ነው። ይሄን ነው የሚያስተምር። መንፈሳዊ ሕይወት ሲጀመር ከታች እያደገ እንደ ወታደር ደግሞ ባለበት እርግጥ አይባልም። 30 ዓመት 40 ዓመት 50 ዓመት 60 ዓመት ሳይቆርቡ ዝም ብሎ ቤተክርስቲያን ጸበል እየጠጡ ደግሞ መኖርም ደግሞ ይሄ ልክ አይደለም። ጸበል መጠጣት አይገባም ለማለት ፈልጌ አይደለም፣ ግን የመጀመሪያው መግቢያ መሆን አለበት። በሚቀጥለው ዓመት ደግሞ መታደግ አለበት፣ እድገቱ መጨመር መቻል አለበት ለማለት ፈልጌ እና ማደግ እንጂ በዛው ባለበት ዝም ብሎ እዛው ላይ ዝም ብሎ መሄድ መምጣት መግባት መውጣት ሁልጊዜ በቃ በእልልታ ብቻ። እልልታ ጥሩ ነው፣ ግን ሁልጊዜ እልልታ የሚዘምሩትን ዝም ብሎ በማጀብ በእልልታ በማጀብ ብቻ አይደለም። እኛ የምንዘምረው መቼ ነው? እኛ የሚቆርቡትን ዝም ብሎ እስመሃ ያለ አንተ ማለት አይደለም። ከታች ነው ዝም ብሎ ዘላለም ማለት እስመሃ ያለ አንተ ማለት አይደለም። እኛ የምንቆርበው መቼ ነው? እኛ የምንለወጠው መቼ ነው? እኛ ንስሐ የምንገባው መቼ ነው? እኛ የምናድገው መቼ ነው የሚለው ትልቅ አጀንዳ ነው በቤተክርስቲያናችን። አንደኛ ይሄ ነው። ሁለተኛው ሯጮች በሩጫው ዓለም ደጉን ይጠብቃሉ። ምን ይጠብቃሉ? ከቃሉ ጋር ያላችሁ እናንተ እየተናገርኩት አይሰማም? ምን ይጠብቃሉ? ሕጉን ይጠብቃሉ አይደል? ሯጩ ሕጉን ካፈረሰ ምን ይላል? ይባረራል አይደል? ይቀጣል አይደል? ወይ ለአንድ ዓመት ይታገዳል፣ ወይ ለ2 ዓመት ይታገዳል። አይታገድም? አዎ ይታገዳል። እርምጃ ይወሰድበታል። እርምጃ እንደሚወሰድበት ስለሚያውቅ ጠንቅቆ ሕጉን አክብሮ ነው የሚገባው። ያ ማለት ማለት ነው በመንፈሳዊ ሕይወት በቤተ ክርስቲያን ስንኖር እኛ እንደፈለግን አይደለም። ቤተ ክርስቲያን የራሷ ሕግ፣ የራሷ ስርዓት፣ የራሷ ቀኖና፣ የራሷ መንገድ የተጻፈ
የተሰነደ የተቀመረ የተበጠረ የተንጠረጠረ ንጹህ የሆነ ስርዓት መኖሪያ ደንብ አለ። በዛ ነው የምንኖረው። እኛ በምንለቀው አይደለም። እኛ እርምጃችን ሲጨምር የምንጨምረው ደግሞ ሸምገል ስንል ደግሞ የምናሳጥረው አይደለም። ምንም እንኳን ቤተክርስቲያን ለሕፃናቱ የሚመች ሕግ አላት፣ ለወጣቶች የሚመች ሕግ አላት፣ ለሽማግሎች የሚመች ሕግ አላት። አይደለም እመናን ልክ ነው አይደል? የቤተ ክርስቲያንን እግዚአብሔር የሰጠን ሕግ እግዚአብሔር የሰጠን መመሪያ የምንኖርበት የሚያስጨንቅ አይደለም። እያንዳንዱ የሚያስጨንቅ አይደለም። የሚያስጨንቅ ጾም የለም። የሚያስጨንቅ ስርዓት የለም። የሚያስደስት ለበረከት የሚሆነው አይደለም እመናን። ስለዚህ ሕጉን ጠብቆ በቤተ ክርስቲያን መኖር አስፈላጊ ነው ማለት ነው። እንዲህ አድርጉ ቤተ ክርስቲያን የምትፈልገው እንዲህ መሆን ነው ስንባል መግባታችን ሊሆን ይችላል፣ መውጣታችን ሊሆን ይችላል፣ አለባበሳችን ሊሆን ይችላል። እንዲህ አድርጉ ስንባል ቅር ሊለን አይገባም። ምክንያቱ ለምንድን ነው? እኛ የእግዚአብሔርን ሕግ ስናከብር እግዚአብሔር ደግሞ እኛን ያከብራል፣ በረከት ይሰጣል። ስለዚህ ይህን ነው ለመመሰል የፈለገው ቅዱስ ጳውሎስ። አያችሁ ከሩጫው ጋር ምን ያህል መንፈሳዊ ሕይወታችንን ይጀምሳል ተረ እንደሚነግር። ሌላው ሯጮች የሚመገቡትን ነገር የሚጠጡትን ነገር መመጠን አለባቸው አይደለ? በልክ መሆን አለበት አይደል? እንደው ዝም ብለው በቃ የቀረበላቸውን ሁሉ አግበስብሰው ይበላሉ ሯጮች። በዚህ ዓለም የሚሮጡትን እኮ ነው የምላችሁ። ይበላሉ አይበሉም? እንደፈለጋቸው አይበሉም። እንዴ ሲጀመር እስከሚጠጉም አይበሉም። እስከሚጠጉም አካባቢ እንዴት ይሮጣል? ሰው እኮ እስከሚጠገብ ከበላ ምንድን ነው የሚያስፈልገው? እንቅልፍ ነው የሚሆነው። ወደ እንቅልፍ ነው፣ ድካም ነው የሚመጣው። ለዛ እኮ ነው መጀመሪያ ሳንበላ እንስራ ይላሉ ሰዎች። ምክንያቱም ከምግብ በኋላ ብዙ ጊዜ የሚመጣው ድካም ነው። ምክንያቱም የምንመገበው ለስጋ ብርታት ያለፈ ስለሚሆን ማለት ነው። ለዚህ ለሰውነታችን የሚጠቅም ብቻ ሳይሆን ለሸክምም የሚሆን ስለምናደርገው ማለት ነው። ስለዚህ ምን መሆን አለበት? የሚመገቡት ሯጮች የሚመገቡትን መርጠው ነው የሚሆን። ክርስቲያንም እንደዚያው ነው። ደሙን ይጠብቃሉ፣ የሚመገቡትን ደግሞ ይመርጣሉ፣ መርጠው ነው ማለት ነው። ስለዚህ ክርስቲያን ሁሉንም አይበላም፣ ሁሉንም አይጠጣም፣ ሁሉንም አይለብስም፣ ሁሉንም አያይም፣ ሁሉንም አይናገርም፣ በሁሉም አይኖርም ማለት ነው። የተለየ ለራሱ የሆነ ራሱን የሚያስከብረው አለ ማለት ነው። ለምሳሌ የሚለብሱት ነገር አለ አይደለ? ሯጮች እስኪ ሯጮች ምንድን ነው የሚለው? አሁን ሱሪ ከታች እስከ ላይ ድረስ ሩጠው ማያስቀሳቅስ ሱሪ ይለብሳሉ። ይቻላል እንደዛ ሆኖ ራሱን የቻለ ለዚያ የተዘጋጀ ፋብሪካዎች ለዚያ ብለው ማስታወቂያ የሰሩበትን ልብስ ለብሰው ነው የሚመጡት። ስለዚህ ክርስቲያኖችን እንደዛው ነው። በመንፈሳዊ ሕይወት ሲኖሩ፣ በቤተ ክርስቲያን ሕይወት ሲኖሩ የራሳቸው የሚለብሱት የራሳቸው የሚያጌጡበት የሚዋጉበት ጭምር አላቸው። የሚያራቁት አይደለም ልብሳችን አይደለም ምዕመናን አይደል? ዝም ብላችሁ የሚያራቁት አይደለም አይደል? ግርማ ሞገስ ያለው ነው አይደል? እስኪ አሁን ቀሚስ ለብሶ ማጌጥ እኮ ነው። ከዚህ በላይ ሽልማት ምናምን አይደል? ሁሉ ነገር ለክብር ነው። እግዚአብሔር እኮ እኛን ለማክበር አድርጎ ጭምር ነው የሰራው ሁሉ ነገር። ይሄን ነው ጥቅም አለው። እያንዳንዱ ነገር ስናየው ጥቅም ነው። ጥቅሙ ነው የሚያመዝነው። እያንዳንዱ የተጻፈው፣ እያንዳንዱ የተሰራው፣ እያንዳንዱ የተሰነደው ሁሉ እኛን ለማክበር እንደሆነ ረጋ ብለን ስርዓቶቹን ስናያቸው እናውቃቸዋለን። እና ሐዋርያው ቅዱስ ጳውሎስ ይሄን ነው ለመግለጥ የፈለገው። ታገኙ ዘንድ ሩጡ አለ። እነዚያን በዓለም የሚሮጡትን ሩጫውን ስለሚያውቁ ሰዎቹ በሚያውቁት ሩጫ መንፈሳዊ በስጋዊው ሩጫ መንፈሳዊ ሩጫ እያስተማራቸው እንጂ ስለ ስጋዊ ሩጫ አዝኖ አስቦ ገዶት አይደለም። ቅዱስ ጳውሎስ አትሌቶች እንደሚታወቀው ሀገራቸውን ወክለው ይሮጣሉ። በጣም ሲሮጡ ብርዱን የሚደርስባቸውን ድካም የሚያጋጥማቸውን ፈተናውን ተቋቁሞ ነው አይደል? አንዳንድ ጊዜ ፀሐይ ሙቀት ሊሆን ይችላል። አንዳንድ ጊዜ ምን ይሆናል? ቀዝቃዛ አየር ሊኖር ይችላል። አንዳንድ ጊዜ እፍን ያለ ወበቅ የበዛበት አየር ሊኖር ይችላል አይደል? ይህን ሁሉ ሲሆን ግን ይህን ሁሉ ተቋቁመው ነው
አያችሁ ክርስቲያኖችን በቤተ ክርስቲያን ሲኖሩ የተለያየ ፈተና አየሩ አንዳንድ ጊዜ ሞቅ ሊል ይችላል፣ አንዳንድ ጊዜ ደግሞ ቀዝቀዝ ሊል ይችላል። አንዳንድ ጊዜ አገልጋዮች የሚወድቁበት፣ አንዳንድ ጊዜ ደግሞ አገልጋዮች የሚበረቱበት ሊሆን ይችላል። ይህን ሁሉ የአየር ንብረት ተቋቁመው ነው ክርስቲያኖች እቤታቸው እንጂ እንደው ዝም ብሎ የሆነ ነገር ሲባል አረ እንደው እነሱ የማላይበት ብሎ ቢሸሽ ማለት አይደለም። ክርስቲያን ማለት ይሄ ዝም ብሎ አዳማጭ ማለት ነው። ይሄ ደጋፊ ነው የሚባለው። ክርስቲያን አይደለም ደጋፊ ማለት ነው። ዝም ብሎ ሲያጨበጭብ ዝም ብሎ የሚያደንቅ ነው። አይ ኦርቶዶክስ እኮ እንደው ጾም አይደለም ግን እኮ አይጾም ሰባቱ አጽዋማትን እንዲቻሉ ያደርጋል ግን ጾም ያደርጋል። የገና ሲመጣ ደግሞ ጥምቀት ሲመጣ ደግሞ በዓሉ ይላል ነጭ ለብሶ ይወጣል። እሱ እኮ ነጭ ለብሳን እንጂ ጾሙን ምንጋልን አይጾም አያውቅም። እንዲህ አይነት የሆነ ነገር ሲባል ደግሞ ወጥቶ ደግሞ ይሳደባል። እና መንፈሳዊ ሕይወት ከዚህ ለየት ያለ በአሸናፊነት የሚጠናቀቅበት ሕይወት ትልቅ የወርቅ ሽልማት፣ የወርቅ ዋንጫ፣ የወርቅ ሜዳሊያ የሚሸለሙበት ዓለም አለ። በዛው አንጻር ደግሞ ክርስቲያኖች ሲጾሙ፣ ሲጸልዩ፣ ሲበረቱ፣ እግዚአብሔርን ሲያከብሩ ይሸለማሉ ማለት ነው። እዚህ አገራቸውን ወክለው ይወዳደራሉ። አሁን እኛም ቤተክርስቲያናችንን ወክለን እናገለግላለን፣ እንጸልያለን። እስካሁን የቆየሁት ይበቃኛል አይሉ፣ እስካሁን የጾምኩት ይበቃኛል፣ እስካሁን የዘመርኩት ይበቃኛል፣ እስካሁን የሰጠሁት ይበቃኛል ይባላል። በክርስትና ሕይወት ይባላል አይባልም። እስካሁን የቆረብኩት ይበቃል ይባላል። እስካሁን ንስሐ የገባሁት ይበቃል ይባላል አይባልም። በክርስትና ሁልጊዜ ማየት፣ ሁልጊዜ እግዚአብሔርን ስም መጥራት ነው እና በዚህ ዓለም ያለው ሩጫ እንደምታውቁት ዓለም የሚሸልመው ስንተኛ የወጣው ነው? አንደኛ የወጣው ነው በአብዛኛው አይደል? ቢያንስ ከ1 እስከ 3 የወጡት ይሸልማሉ ደረጃቸውን ጠብቀው ማለት ነው። እና አንደኛ የወጣው ነው የሚሸልም። በክርስትና ሕይወት ግን እንደዛ አይደለም። እግዚአብሔር ቸራልና አቅማችንን ያውቃል። ስንቱ ሽልማት ይቀርባል እንዴ! ከአንደኛ እስከ 3ኛ ቢሸለም ከዛ በታች ያለው ሕዝብ ምን ይልካው? እዛ በታች ያለው አማኝ እንዴት ይሆናል? አያችሁ፣ እንደዚህ አለ እንደ ዓለም አለ። አያችሁ፣ ሁሉም አንደኛ የወጣ ይሸለማል፣ ሁለተኛ የወጣ ይሸለማል፣ ሶስተኛ የወጣ ይሸለማል። 100ኛ የወጣ 80 ጊዜ ለ80 ጊዜ 1 2 ተብሎ 50ኛ የወጣ ይሸለማል። ግን ያለ የሚሸለመው ምን አይነት መሰላችሁ? ሜዳውን የጨረሰ 3 ሰዓት የጨረሰ ሊሆን ይችላል። 3 ሰዓት ከ5 የጨረሰ ሊኖር ይችላል። 3 ሰዓት ከ10 የጨረሰ ሊኖር ይችላል። 3 ተኩል 4 ሰዓት የጨረሰ ሊኖር ይችላል። ግን ሜዳውን ሩጦ መጨረስ አለ። ይሄ ማለት ነው ሌሊት 3 ሰዓት ሲቆም ይመጣሉ። 10 ሰዓት ማለት 4 ሰዓት በዚህ ሀገር ይመጣሉ። 5 ሰዓት ይመጣሉ። 6 ሰዓት ይመጣሉ። 1 ሰዓት ይመጣቸው አለ። ያው ላይኖር ይችላል። ምክንያቱም እዛ ቀርባችሁ የመጣችሁ መሰለኝ። ወይም 1 ሰዓት ተኩል የመጣ ይኖራል፣ ወይ 8 ሰዓት የመጣ ይኖራል። ይሄ ሁሉ ግን ያለ ሽልማት ይሄዳል አይሄድም። ሁሉም ተሸልሞ ሁሉም አግኝቶ ነው። ደስ የሚለው ክርስትና የአባታችን የእግዚአብሔር ቤት ፈጣሪ አምላክ የእኛን ልቡና የእኛን ድካም ስለሚያውቅ የመጣነውን ሁሉ ባርኮን ተባርከን ዋጋ አግኝተን እንሄዳለን። ስለዚህ የሚለየው ይሄ ነው። ሁለተኛው የሚሸለሙት በዚህ ዓለም የሚያልፈውን ነው። እነዚያኞቹ ግን ታገኙ ዘንድ ሩጡ አይደለ ርዕሳችን፣ የሚሸለሙት ለዘላለም ነው። እነዚህ ምድራዊ ነው የሚሸለሙት፣ እነዛ ደግሞ ምንድን ነው የሚሸለሙት? ሰማያዊ ነው የሚሸለሙት። እነዚህ የሚያልፈውን ነው ምድራዊውን ነው ጊዜያዊውን ነው። እነዛ ግን ዘላለማዊ ነው የሚሸለሙት። መጽሐፍ ቅዱስ ይላል የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። የማያልፈውን የምን አክሊል? የክብር አክሊል ሽልማት ትሸለማላችሁ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ ይህን ሽልማት ለማግኘት ነው አይደል የመጣነው? ሁላችን ልትሸለሙ ነው አይደል? የዘመረ ይሸለማል አይደል? ያስቀደሰ ይሸለማል አይደል? ያመሰገነ ይሸለማል አይደል? ከበሮ የመታ ይሸለማል። የሰጠ ይሸለማል። የመጣ ሁሉ ምን ያህል ይሸለማል። ሳያገኝ ሽልማቱ ሳያገኝ የሚሄድ የለም ማለት ነው። ስለዚህ በእውቀት ያገለገለ፣ በገንዘቡ ያገለገለ፣
በጊዜው ያገለገለ በጸሎቱ ያገለገለች በፍቅሩ ያገለገለች ይሸለማል። ለምን? ፍቅርን ለባልንጀሮቹ እያሳየ ፍቅርን እዚህ ወንበር ላይ ስንቀመጥ የኔ መቀመጫ ነው ሳንል ተከባብረን ስንኖር ያን ራሱ ሽልማት ነው። ፍቅርን ሰላምን የሚያሳይ ነው። አይ ይሄ ደግሞ እኔ መቀመጫ ነው፣ እንዴት ከኔ መቀመጫ ትቀመጫለሽ? ይሄን ወንበር ልቀቂላት ለገሌ አይባልም እንጂ ከኛ ቤተክርስቲያን ውስጥ የሚባል ነው አያሸለም። ግን የሚል ሊኖር አይችልም አይደል? ይሄ እኔ መቀመጫ ነው ግን አይባልም። እንደማይባል ተስፋ አድርጋለሁ፣ አምናለሁ። ይሄ ነው እንጂ እንደዚያ የሚኖር ቢሆን ኖር ሳይሸለም ይሆናል። ምክንያቱም ፍቅርን መለገስ አለበት፣ ሰላምን መለገስ አለበት፣ መተዛዘንን መለገስ አለበት፣ መከባበርን መለገስ አለበት ቤተክርስቲያን። ይሄ ሁሉ እየተሸለመ ነው የሚወጣው። ለቅዳሴ የሮጥ አይሸለምም፣ ለመዘመር የሮጥ አይሸለምም፣ ለመስጠት እኔ ልቅደም ያለ አይሸለምም፣ ይሸለማል። ለማመስገን ለበዓሉ ዛሬ ቅዱስ ጊዮርጊስ ነው በቅዱስ ዑራኤል ቤተክርስቲያን ክብረ በዓል አለ ብሎ አመቻችቶ ሁኔታዎችን የመጣ አይሸለም፣ ለመሸለም ነው የመጣው። እግዚአብሔር ሰማያዊውን በረከት ይሸልመን፣ ይሸልማችሁ፣ ሽልማታችንን አያስቀርብን እግዚአብሔር። እና ዛሬ የክብር አክሊል ከተሸለሙት መካከል በእሽቅድምድም ስፍራ ነው የሚለው ቅዱስ ጳውሎስ። በእሽቅድምድም ስፍራ ከገለጥኩላችሁ አንደኛ ቆሮንቶስ ምዕራፍ 9 በእሽቅድምድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ዋጋውን እንዲቀበል አታውቁምን? ዋጋውን እንደሚቀበል አታውቁም። ስለዚህ ታገኙ ዘንድ ሮጡ አለ ቅዱስ ጳውሎስ። የሮጠው ማን ነው? የተሸለመው ማን ነው? የክብር አክሊል የወረደለት 3 ጊዜ ሞቶ 3 ጊዜ የተነሳው ቅድም በመጽሐፈ ስንክሳር ያያችሁት ሰማዕቱ ቅዱስ ጊዮርጊስ ታሪኩን ሰምታችሁታል። ቅድም ሁልጊዜም ይነገራል። አባቱ አነስጣሴዎስ የሚባል እናቱ ቴዎብስታ የምትባል ሀገሩ ፍልስጤም የሆነ ኢትዮጵያዊ እኮ አይደለም፣ ኢትዮጵያዊ አይደለም። ኢትዮጵያ ውስጥ ደግሞ እኛ የምናስቀምጣቸው ቦታዎችም አይደለም፣ ፍልስጤማዊ ነው። ነገር ግን በሃይማኖት መሰለን፣ በሃይማኖት መሪያችን ሆነ። ክርስቶስን በማመን ክርስቶስን በመከተል ለክርስቶስን በመመስከሩ አባት ሆነ፣ መሪ ሆነ፣ አስተማሪ ሆነ፣ መምህራችን እንለዋለን። ፀሐይ ዘልዳ ቅዱስ ጊዮርጊስ እሱ ቅዱስ ጊዮርጊስ በእውነት ወላጆቹ ምን ያህል የተባረኩ በጣም የተቀደሱ የቅዱስ ጊዮርጊስ ማህፀን የኖረበት የእናቱ ማህፀን የተባረከ ፀሐይ ዘልዳን 9 ወር ከ5 ቀን ጸንሶ የወለደ ማህፀን የተባረከ ማህፀን። ቅዱስ ጊዮርጊስ 10 ዓመት ሲሆነው ነው አባቱ እዚህ ያለ የሞተበት። ነገር ግን እናቱ ቅን ሰው ስለነበረች፣ በጣም ጀግና ስለነበረች፣ ብርቱ ሴት ስለነበረች አሳደገችው እያስተማረች። ለሰው ልጆች ዋናው ትልቁ መሰረታቸው እድገታቸው ነው ወገኖች። ቅዱሳት መጽሐፍትን የዓለምን ትምህርት ከምታስተምረው በፊት የቅዱሳት መጽሐፍትን ያስተማረችው ይላል ገድሉ። ዋናው የአንድ ሰው የአንድ ወጣት መሰረቱ አስተዳደር። አንዳንድ ጊዜ በእግዚአብሔር ፊት ይደጉ ስንባል በትምህርታቸው ደካማ ይሆናሉ። ለእግዚአብሔር የሰሰትነው ለማን ይሆናል? ለእኛ ይሆናል? እስኪ ለእግዚአብሔር የተሰሰተ ከእግዚአብሔር የተሸሸገ ለአባቱ ይሆናል? ለእናቱ ይሆናል? ለቤተሰብ ይሆናል? ለሀገር ይሆናል? ለራሱም አይሆንም፣ እንኳን ለሌላ አይሆንም። እና ኦርቶዶክሳዊ ዘር መተካት የሚቻለው በመውለድ ብቻ አይደለም። ምን በማለት ነው? ቅዱሳት መጽሐፍትን እያስተማሩ በቤተ ክርስቲያን ስርዓት ማሳደግ ጭምር። እየወለዱ ዝም ብሎ ማስረከብ አይደለም፣ መሸኘት አይደለም። ይህማ አይሆንም፣ እንደዚህ አይደለም። ወልዶ ያንን በትክክል አሳድጎ ለእግዚአብሔር እንካ ብሎ መስጠት ማስረከብ። ዘአወፈየኒ አወፈይኩ፣ የሰጠኝን ሰጠሁ። እግዚአብሔርን እንለዋለን የሰጠኝን በሉት የሰጠኝን ሰጠሁ። ልጆች የማን ስጦታዎች ናቸው? የእግዚአብሔር። ስለዚህ መልሰን እንሰጣቸው። እሱ ብቻ እንዳይመስላችሁ፣ እንደዚህ አይደለም። እኛ ለእግዚአብሔር ስንሰጠው ልጆቻችን፣ እግዚአብሔር ደግሞ ልጆቻችንን ለማን ይሰጣል? መልሰው ለማን ይሰጣል? ለእኛ ይሰጣል። አያችሁ፣ እግዚአብሔር ይቀበላል፣ ይሰጣል፣ ይቀበላል፣ ይሰጣል፣ ይቀበላል፣ ይሰጣል።
እና በቅርቡ ያልመለሰ እረኛ ቀኑን ሙሉ ሲደክም ይውላል፣ ሲናጉዝ ይውላል ይባላል በአባቶች አባባል። እና እንደው በዚህ በስማቸው ባንክ ከመክፈት ይልቅ በስማቸው ብንጸልይላቸው ጥሩ ባለ ልጆቻችን በስማቸው ብንጸልይላቸው ልጆች በወላጆቻቸው ጸሎት አጥር ቢታጠሩ እግዚአብሔር ቢሰጣቸው እግዚአብሔር ደግሞ ለእኛ ቢሰጣቸው ስለ ራሳችን ብቻ ሳይሆን ስለ ልጆቻችን መጸለይ ያስፈልጋል። በዚህ ነው ያደገው ቅዱስ ጊዮርጊስ አደገ። ሰውነቱ እየተነገረ ሲሄድ ደግሞ ፈረስ መጋለብን፣ አውሬ ማደንን፣ ውሃ መዋኘትን በዓለም የሚደረጉትን ነገሮች ደግሞ እውቀት ነውና ማወቅ ቻለ። ከዚህ በኋላ መንፈሳዊውን ስጋዊውን ችሎታ ያዩ የሀገሩ ሽማግሌዎች ተሾም ብለው ወደ ንጉሱ ቅድም እንደሰማችሁት ላኩት። እንግዲህ እነሱን ምክር ሰምቶ ሲሄድ ደግሞ በቦታው ሲደርስ ንጉሱ ከተዋረዱ 70 ነገስታት ጋር ሰውነቱን እያጓረደ እየተጨማለቀ አገኛቸው። ቅዱስ ጊዮርጊስ ይህንስ አልቀበልም ማለት ትሸለማለህ፣ ስገድ፣ ትሾማለህ፣ ስገድ፣ ሁሉ ነገር ከእግዚአብሔር አይበልጥም ብሎ ስለ ክርስቶስ መመስከር ጀመረ። አልፈልግም ማለት አያችሁ፣ አልፈልግም፣ ገንዘብ አልፈልግም፣ እውቀት አልፈልግም። ከገንዘብ ከእውቀት ከስልጣን ይልቅ ማን ይበልጥብኛል? ክርስቶስ ይበልጣል። ክርስቶስ ይበልጣል። ስለሱ መሰክራለሁ ብሎ ተነሳ። አጵሎስ አሁን የምትሰግዱለት አምላክ ፈጣሪ ሳይሆን የድንቁርና ውጤት ናቸው። የድንቁርና ውጤት ናቸው። ከዚህ በኋላ ነው በክርስቶስ ፍቅር ልቡ እየተቀጣጠለ ልቡ እየመሰለ ልቡ እየጨመረ ምስክርነቱ እያለፈ ሲሄድ መከራ ያወርዱበት ጀመረ። ከስልጣን ሳይለየው ቀረም፣ ገንዘብ ሳይለየው ቀረም። በእውነት ገንዘብ የለያቸው፣ ስልጣን የለያቸው፣ ሀብት የለያቸው፣ ትዳር የለያቸው፣ ፖለቲካ የለያቸው፣ ችግር የለያቸው፣ ምቾት የለያቸው ከቤተክርስቲያን ስንት ሰዎች እንዳሉ ዜና የሚያውቅ ብዙ ሰዎች ይለይቷቸዋል። ከዚህ በኋላ በጠቢባን የተሰሩ ለዓይን የሚያስፈሩ ልብን የሚያሸብሩ አንጀት የሚጎለጉሉ ጥርስ ነቅለው የሚጥሉ ጉጠት መሳሪያ ከብረት አሰርተው አመጡበት ለቅዱስ ጊዮርጊስ። ልብሱን ገፈው በአደባባይ አቆሙት። ከማምላክ የተሰቅለ ያለው ሊቁ ራቁቱን ሰውነቱ የስጋው እስኪተለተል ድረስ ገረፉት፣ በጅራፍ አስደበደቡት፣ በበትር የብረት ቀኖት ጫማ አሰርተው ጫማው በብረት አሰርተው በዚያ ላይ እንዲሄድበታል በእሳት አቃጠሉት። ምን ያላሉ ቅድም ሰምታችሁታል። በአርባ ኃያላን የማይቻለውን የማይንቀሳቀስ የእህል ወፍጮ አሸክሞ እንዲሄድ ግፍ ፈጸሙበት። በረሃብ ይሙት ብለው በአንዲት መበለት በአንዲት ሴት ምንም በሌላት ድሃ ቤት አሰሩት ከግንዱ ይላል እና ያን የታሰረበትን ግንድ አለመለመው ይላል። የደረቀውን ያለምልምልን ሰማይቱ አሜን በሉ። የደረቀ ነገር የደረቀውን ዓይናችንን፣ የደረቀውን ልባችንን፣ የደረቀውን ሀሳባችንን፣ የደረቀውን አስተሳሰባችንን ያለምልምልን ያለምልምልን። እዚህ ስትመለሱ ደረቀ የምትሉት ነገር ካለ ለምልሞ ይጠብቃችሁ። የደረቀውን ማለምለም ይችላል ቅዱስ ጊዮርጊስ፣ በእግዚአብሔር ይቻላል። እኔ የማደርገውን ነው የሚለው ወንጌል። እኔ የማደርገውን ከዚህም በላይ ያደርጋል፣ እዚህም የበለጠ ያደርጋል ብሎ ስልጣን የሰጠ እሱ። ስልጣን ከሰጠ አሁን ይህን ታትራምፕ የሰጡትን ስልጣን ማን ያነሳል? አሁን ይቻላል ይቻላል። አንተ የዚህ ሚኒስትር አድርጌሃለሁ ካሉ እሳቸው ማን ነው እስኪ የሚገዳደራቸው? የትናንቱ ፕሬዝዳንት ናቸው የሚገዳደሩ ነው? የነገው ናቸው የሚገዳደሩ? ማን ናቸው? ማን? እግዚአብሔር የሰጠውን ማንም ሊነጥቅ አይችልም፣ ሊወስድ አይችልም። እኔ የምሰራውን ትሰራላችሁ፣ ከዚህም በላይ ትሰራላችሁ ብሎ ነው ቅዱስ ወንጌል ይነገራል። እና በዚያ በደረቀው ያን አለመለመና ምን አለች እቺ ሴት ሲለመለምላት? አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐፊ፣ የክርስቲያኖች አምላክ መሰረት እሷም አታምነች፣ ክርስትናውን አልተቀበለችም። ይች ሴት ሰው መስሎ በሰው አርአያ መጣ፣ የክርስቲያኖች አምላካቸው አለች።
አንሰ ኢኮንኩ አምላከ አላ ገብረ አምላክ፣ እኔስ አምላክ አይደለሁም የአምላክ አገልጋይ ነኝ፣ የክርስቶስ አገልጋይ ነኝ፣ የክርስቶስ ታዛዥ ነኝ አለ። ራሱን ዝቅ አደረገ። እንዲህ ብላ ገለጠች፣ መሰከረች። ዓለምን የደረቀው ድራጎንን በኃይለ መስቀሉ አሸነፈ። ክርስቲያኖች ከዲያብሎስ ዘንድ የሚወረወርባቸውን ፍላጻ የሚከላከሉበት ማክሸፍ የሚችሉበት ቅዱስ መስቀሉ። ለእኔና ለእናንተ ዲያብሎስ የሚያዘጋጀው ፍላጻ አለ፣ የሚወነጨፍ ነገር አለ ወደ ክርስቲያኖች። ያንን የሚወነጨፈውን ጦር፣ የሚወነጨፈውን መሳሪያ፣ የሚወነጨፈውን ወንጭ ወይም የሚወነጨፈውን ክፉ ነገር ማክሸፍ የምንችለው እኔና እናንተ በመስቀሉ በስመ አብ ስመ ክርስቶስን የክርስቶስን ስም የአምላካችንን ስም እየጠራ ከዚህ በኋላ ይህን አደረጉት። ቅዱስ ጊዮርጊስ 3 ጊዜ ሞተ፣ 3 ጊዜ መልሶ ተነሳ። መሞት መነሳት ያው የምታውቁት ነው። በመጽሐፍ ቅዱስ ትልቅ ነገር አይደለም። ለእግዚአብሔር ይሄ በጣም ትልቅ ነገር ነው አይደለም? ለቅዱሳን ራሱ ለወዳጆቹ ራሱ እሱን ለሚከተሉት ራሱ አድርጉት ብሎ ሰጣቸው፣ ፈቅዶላቸው። ይሄን አድርጉ። ሙት ሲያስነሱ እንደው የልብሳቸው በረከት ለስጋቸው፣ የስጋቸው በረከት ለልብሳቸው፣ የልብሳቸው በረከት ደግሞ ለጥላቸው፣ ጥላቸው ሲያስነስ ጥላቸው ልብሳቸው የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ እየተቆረጠ ለመድኃኒት ነው ያለቀው። ታጥቆ አይደለም፣ ለመድኃኒት እየተወሰደ ነው ያለቀው። እግዚአብሔር ሁሉን ለአገልጋዮቹ ሁሉን ለወዳጆቹ ይሰጣል። እንደኛ አይደለም። የኛ ብናገኝ ሸሽገን የሆነ ነገር ቆጥበን ሌላው እንዳያውቅ አድርገን ሊሆን ይችላል። እግዚአብሔር ግን ለወዳጆቹ ይሰጣል። በአራተኛው ነው አክሊል የተቀበለው። ዛሬ ሚያዝያ 23 ቀን ሶበ መተርጎ ቅዱስ ጊዮርጊስን አንገቱን ንቁረጥ ሲሉት አመቻችቶ ሰጣቸው። ኑ ደስ እያለው ኑ ወደ እኔ። አሸናፊው እግዚአብሔርን ይዞ እያሸነፈ እነሱ እየተገዳደሉት እሱ እያሸነፈ እግዚአብሔርን የሚይዝ ሁሉ አሸናፊ ነገሮች ሁሉን ነገር ስንጀምር እግዚአብሔርን ይዘን እንጀምር። እግዚአብሔርን ይዞ የጀመረ ሁሌም አሸናፊ ነው። ኑ አላቸው። እያሸነፋቸው እኮ ነው። እሱ እየተሸነፈ አይደለም። አመቻችቶ ሰጣቸው። ደግሞ ሐሊብ እንግዲህ አንገት ሲቆረጥ መቼስ ከአንገት የሚወጣው ነገር ደም እንደሆነ እናውቃለን። ግን ወተቱ የሚደንቅ ወተቱ የሚደንቅ ነገር 3 ነገሮች ናቸው ከአንገቱ ይወጡ። ደሞ ማይ ውሃሊ ደም ወጥቷል፣ ውሃ ወጥቷል፣ ወተት ወጥቷል። ከአንገቱ 3 ነገሮች ናቸው የፈለጉት። በ7 ዓመት በተጋደለበት ልክ አክሊል ሰጡ። ኩሉ ዘአነጸ ቤተ ክርስቲያን በስምከ በአንተ ስም በሚሰራው በማይጠፋው ስምህ በማይነጥፈው ስምህ ቤተ ክርስቲያን የሚያሰራ ካለ አነ አሐንስ ሎቱ ማኅደረ ዘበሰማያት ዓለም ሳይፈጠር የተዘጋጀው ለወዳጆች ያዘጋጀሁትን የሰማያዊውን ቤት እኔ ሰጠዋለሁ። ሌላ ቤት መስራት አያስፈልግም። ያንኛውን ቤት አናጺዎች አይሰሩትም፣ ግንበኞች አይሰሩትም። የተሰራ የተዘጋጀ ቤት አለ። ግን አነ አሐንስ ሎቱ ማኅደረ ዘበሰማያት እኔ የሰራሁት የማይፈርስ ይሄ የሚፈርስ ነው፣ ይሄ የሚነቀል ነው፣ ይሄ ጊዜያዊ ነው፣ ይሄ ዛሬ ታይቶ ነገ አይታይም፣ ይነቀላል ወይም ደግሞ ነገ ጥለነው እንሄዳለን። ያንኛው ግን የማይፈርስ ጊዜው የማያልፍበት ነው። እና የዱልያኖስ ባለስልጣኖች ይህን ሲያዩ እየቀኑ ብዙዎቹ ማመን በነገራችን ላይ ቅድም ሰምታችኋል አይደል? 30,700 አማኞች ናቸው የተሰዉት በዚህ 30,700 ክርስቲያኖች አንገታቸውን ሰጥተዋል። የንጉሱ ሚስት ክርስቲያኖችን አታሳድድ ብትለው ፖለቲካ እኮ መጥፎ ነው። ሚስቱ ወስዶ አንገቷን እንድትቆረጥ አላደረጋትም። ቅድም ሰምታችሁታል። በባለቤቱ በትዳሩ እንኳን ያስቸግራል። አያችሁ፣ ፖለቲካ መጥፎ ነው፣ መጥፎ ነው፣ መጥፎ ነው። ይሄን አሰራ እና 3 ጊዜ ሙቶ 3 ጊዜ በመነሳት በ4ኛው የክብር አክሊል በማግኘት ወጣትነት ቀላል እንዳልሆነ
ዋጋ እንደሚከፈልበት ወጣትነት ዋጋ ያለው ሕይወት እንደሆነ ወጣቶች ለእግዚአብሔር ዋጋ እንደሚከፍሉ መክፈል እንዳለባቸው ሰው የሽምግልናውን ጊዜ ለእግዚአብሔር የወጣትነቱን ጊዜ ለዓለም ማድረግ እንደሌለበት ጽናትን ያስተማረ መጽናትን አለመሰልቸትን ነው ያስተማረ ቅዱስ ጊዮርጊስ። ስለዚህ ቅዱስ ጊዮርጊስ ለእግዚአብሔር አሰራር ምቹ ሆነ። ምን ሆነ አልባችሁ? እኛ ምንድን መሆን አለብን? ለእግዚአብሔር አሰራር ምን መሆን አለብን? ምቹ። አያችሁ፣ ሰው እኮ ለእግዚአብሔር አሰራር አልመች ብሎ ነው ይህ እንዴት ይሆናል የሚለው እኮ የማይመች ልብ እኮ የማይመች አስተሳሰብ እኮ ነው። ጊዮርጊስ 3 ጊዜ ሞተ፣ 3 ጊዜ ተነሳ ስንል ለእግዚአብሔር አሰራር ምቹ ሆኖ ነው። ለእግዚአብሔር አሰራር ምቹ ያልሆኑ ሁሉ ይህን ዕድል አያገኙትም። 7 ዓመት ያለማቋረጥ ተጋደለ ስንል ቅዱስ ጊዮርጊስ ሰማዕቱ ለእግዚአብሔር አሰራር ምቹ ስለሆነ ነው። ዛሬ ለእግዚአብሔር አሰራር ምቹ የሆነ ባለትዳር ያስፈልጋል። ለእግዚአብሔር አሰራር ምቹ የሆነ አገልጋይ ያስፈልጋል። ለእግዚአብሔር አሰራር ምቹ የሆነ መሪ ያስፈልጋል። ለእግዚአብሔር አሰራር ምቹ የሆነ መሪ ብቻ ሳይሆን ምቹ የሆነ ተመሪም ያስፈልጋል። አይደለም? አይመስላችሁም? ሁላችንን ለእግዚአብሔር አሰራር ምቹዎች አድርገን ስለዚህ ወጣቶች ሊያገኙት የሚችሉትን ሽልማት ቅዱስ ጊዮርጊስ ዛሬ የተሸለመበት ስለሆነ ቅዱስ ጊዮርጊስ ሮጠ። አያችሁ፣ 7 ዓመት ሳያቋርጥ ሮጠ። ሽልማቱን ተሸለመ። ቃል ኪዳን ተገባለት። ቃል ኪዳኑን አፈሰ። እስካሁን ድረስ ምስክርነቱ ይነገርለታል። ይኸው በስሙ በሚከበርበት በመታሰቢያው ቀን ቅዱስ ጊዮርጊስ እያልን ስሙን እናመሰግናለን። ደግ መስራት መልካም ነውና የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ዋናው መልእክት ሐሳቡ ይሄ ከሆነ ቅዱስ ጊዮርጊስ ከሮጠ እኛም መሮጥ መቻል አለብን። የምንሮጠው ግን እንዴት አድርገን ነው? አሁን በነገስታት ፊት በዓላውያን ነገስታት ፊት ነው የምንቆመው የምንሮጠው። ሰማዕታቱን ጨርቄን ማቄን ሳይሉ ስለ ምድራዊ ክብራቸው ሳያስቡ ስለ ሚስቶቻቸው፣ ስለ ልጆቻቸው፣ ስለ ስልጣናቸው፣ ስለ ገንዘባቸው ሳይሉ የሰማያዊ ቤታቸውን ኖራቸውን ለእግዚአብሔር አሰራር ምቹ ነው አሳልፉት። ዋና ጭንቀታቸው የነፍሳቸው ጉዳይ ነው። ነፍሳቸው ከእግዚአብሔር እንዳትለይ እንዳትርቅ ነው የሚያሳስባቸው እንጂ የምድሩ ነገር አሳሳቢ አይደለም። እና የፍየል ሌጦ ለብሰው ተንከራተቱ። የእኛ ሰማዕትነት ምንድን ነው? የእኛ ሰማዕትነት ዛሬ ምንድን ነው? ከፍላጎታችን መላቀቅ ነው ሰማዕትነት ማለት የእኛ ይሄ ነው። ከምኞታችን መላቀቅ። ክፉ ምኞት የሚባለው ክፉ ምኞት፣ ክፉ አሰራር፣ ከእንቅልፍ፣ ከዋዛ፣ ከፈዛዛ፣ ከሐሰት፣ ከሐሜት መለየት ሰማዕትነት ነው በዚህ ዘመን። አይመስላችሁም? ምዕመናን አይመስላችሁም? ከውሸት መላቀቅ አሁን ሰማዕትነት አይደለም በዚህ ዘመን። ከሐሜት መውጣት እስኪ ሰማዕትነት አይደለም ማለት እስኪ ከአላውያን ነገስታት ጋር ማን ታገል ይለዋል? ማን ታገል ይለዋል? ማንም አይለው። ስለዚህ ከራሳችን ፍላጎት ጋር ግን መታገል መቻል አለብን ማለት ነው። እና የቅዱስ ጊዮርጊስ ረድኤቱ በረከቱ ይደርብን። ይህን በዓሉን የምናከብረው እንግዲህ ያው ለምንድን ነው አሁን የቅዱስ ጊዮርጊስ በዓል የምናከብረው? ለምንድን ነው የምናከብረው? እውነት ነው። 3-4 ነገሮችን ልንገራችሁ ይህን በዓል የምናከብርበት። አንደኛ የቅዱሳን ሁሉ አስገኝ እግዚአብሔር እንደሆነ እንድንረዳ። አንዱ የቅዱሳን አስገኝ እግዚአብሔር፣ የቅዱስ ጊዮርጊስ አስገኝ እግዚአብሔር ነው። የቅዱስ መርቆሬዎስ አስገኝ እግዚአብሔር ነው። የቅዱሳን መላእክት አስገኝ እግዚአብሔር ነው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የሌሎቹ አስገኝ ማን ነው? እግዚአብሔር እንደሆነ እንድናውቅ አንደኛው። ሁለተኛው ቅዱሳኑ የከፈሉት ሰማዕትነት፣ የተቀበሉት መከራ፣ ያሳዩት ትዕግስት፣ ጽናት ለእኛ መንፈሳዊ ብርታት እንዲሆን እነሱ ያሳዩት አገልግሎት እስኪ ተመልከቱ። ያሳዩት ጽናት፣ ቆመው ሳይናወጡ የኖሩት መንፈሳዊ ክርስቲያናዊ ሕይወት ለእኔና ለእናንተ አስተማሪ ስለሆነ፣ መንገድ ጠራጊ ስለሆነ፣ ሕግ መመሪያ ስለሆነ
ይህን በዓል እናከብራለን። የእነሱን ሕይወት በእኛ ሕይወት እንድናይ ሆነ። ሶስተኛ ከእግዚአብሔር ያገኙትን የቃል ኪዳናቸውን በረከት ለእኛ እግዚአብሔር ስለሚሰጥ እግዚአብሔር እንደ አቅሙ ነው ሁሉንም የሚሰጠው። ለአንዱ ስንት ሰጠ ነው የሚለው ወንጌል ላይ ለአንዱ ስንት ነገር ይሰጣል? አንድ ሰጠ። እሺ ለአንዱስ ሁለት፣ ለአንዱስ ሶስት አይነት ነገር ሶስት ሰዎች ናቸው አይደለ? ለአንዱ ስንት ሰጠ? አንድ፣ ለአንዱስ ሁለት፣ ለአንዱ አምስት። እንደዚህ አያችሁ የሚሰጠው ለዛ። ስለዚህ ከብዙ ካገኙት ሰማያታት ብዙ ጸጋ ካላቸው ቅዱሳን መካከል የቃል ኪዳናቸው በረከት ለምሳሌ ሁሉ ዛናጸ ቤተክርስቲያን ተሰበከ በአንተ ስም ቤተክርስቲያን የሰራውን እኔም ደግሞ ቤቱን እሰራለታለሁ የሚለውን ቃል ኪዳን የሚሰጠን የሰማያቱን ስም ስንጠራ። አራተኛውና የመጨረሻው ታሪካቸው የቤተ ክርስቲያን አካል ስለሆነ እንደውም ዘመኑ ዘመነ ሰማዕታት የሚባለው በሰማዕታት ዘመኑ ራሱ ዘመነ ሰማዕታት የሚባለው የሰማዕታት ደማቸውን ያፈሱበት የነበረ የሚጸልዩት በጉድጓድ በዋሻ ነው የሚኖሩት። ነፃነታቸው ተገፎባቸው የነበረ ዘመነ ሰማዕታት የሚባለው። ስለዚህ የቅዱስ ጊዮርጊስ ታሪክ የቤተ ክርስቲያን አካል ነው። የቤተ ክርስቲያን ታሪክ ማለት ይሄ ነው፣ ሌላ አይደለም። ስለዚህ ታሪካቸው፣ ሕይወታቸው፣ መንፈሳዊ ማንነታቸው፣ አቋማቸው ለእግዚአብሔር አሰራር ምቹ መሆናቸው የቤተ ክርስቲያን አካል ስለሆነ ቅድም ስንክፋሩ የተነበበልን ለዛ ነው፣ የቤተ ክርስቲያን አካል ስለሆነ። ስለዚህ ታገኙ ዘንድ ምን በሉ ተብለናል? ታገኙ ዘንድ ምን በሉ ተብለናል? ነገራቸውን ኑሩ እንሩጥ። እሺ ምዕመናን እየሰማችሁ ነው? መሮጥ አለብን። በአቅማችን ነው የሚሮጥ። ሽማግሌው ቀስ ብሎ ነው የሚሮጠው፣ ብቻ በአቅሙ ይሩጥ። እሺ የ20 ዓመቱን ወጣት ያህል ሩጥ አይባልም። በአቅሙ ግን የሚሮጠው ሩጫ አለ። ለምሳሌ አንድ በመድኃኒት ምክንያት መድኃኒት እየወሰደ ጾምና የጾም ሰው ካለ ከንስሐ አባቱ ጋር ተመካክሮ እሺ እንደው ይሄን ባያደርግ እንኳን ዝም ማለት የለበትም፣ ከሀሜት እንኳን መጾም የለበትም። አሁን እኮ እኛ የምንሸነፍበት ነው። ግርም ይለኛል አንዳንድ ጊዜ ዝም ብዬ ሳየው እንደው ምን ማስቸገር ነው? የቤተ ክርስቲያን ህጋው የትኛው ነው የሚያስቸግረው? ኧረ እናስቸግረኛለን፣ ይቅርታ አድርጉልኝ። እኛ ነን እንደው ምንም የሚያስቸግር እኮ ለሽማግሌው በችሎቱ በክህሎቱ ይላል። በዚህ እነ ሊቀ ጠበብት ሰብህ እግዚአብሔር በክህሎቱ ነው የሚሉት ከመዝሙረ ዳዊት በማይሌቱ በችሎታው ህፃኑም በችሎታው ህፃኑ የሚያመሰግን ወጣቱም በችሎታው የሚያመሰግን የማንችለውን ሩጡ አይልም እግዚአብሔር። ግን እኛ ያንተ ተዘጋጅቶልን እያለ ግን ከማያገባን ነው ያዙ ይልቀቁኝ ይላል። ስለዚህ በችሎታ እኔ ይሄን አላደርግም አንበል፣ እኔ ይሄን አይመለከተኝ አንበል። በችሎታችን እናድርግ። ለእኛ የተዘጋጀ ሁሉ ነገር አለ። የበረከት አምላክ በረከቱን ያድለን። ታገኙ ዘንድ ምን በሉ ሩጡ። እንሩጥ አይደል? ለመዝሙር እንሩጥ፣ ለአገልግሎት እሺ፣ ለቅዳሴ እንሩጥ። ጧት ማታ በጊዜ ተኝተን ለቅዳሴ በርተን፣ ለማህሌቱ በርተን፣ ለጸሎት መሮጥ አለብን፣ ለሰላም መሮጥ አለብን፣ ለእርቅ መሮጥ አለብን፣ ለይቅርታ መሮጥ አለብን። ለንስሐ መሮጥ የለብንም። ለምን እንዘገያለን? ለንስሐ እንሩጥ። ጊዜው የኛ ነው፣ ዛሬ የኛ ነው፣ ነገ የኛ አይደለም። በነገ ስልጣን የለንም። ሰማዕቱን የምናየው ይህን ጽናቱን። ስለዚህ መሮጥ አለብን። ክርስትና ዝም ብሎ ተቀምጦ ብቻ አይደለም የሚወሰድ፣ ግን በአቅማችን መሮጥ መቻል አለ። እርምጃው ሜዳው ደግሞ ለአንዱ የተሰጠው 50 ኪሎ ሜትር ለአንዱ የተሰጠው አይደለም። ለአንዱ 25 ለአንዱ 10 ለአንዱ 5 ተሰጥቷል። ግን ቤተክርስቲያን ግን እንደዛ ነው እና የእግዚአብሔር አምላክ በረከቱ ከሁላችን ጋር በቅዱስ ጊዮርጊስ ሁላችንን በአማላጅነቱ ይጠብቀን። ጥሩና እግዚአብሔር አምላክ ሁላችንን ይጠብቀን። ስለነበረን ሰዓት እግዚአብሔር ስም ይመስገን።